ጤና ይስጥልኝ። በጋሞ ብሔረሰብ ዘንድ በበዓላት ወቅት እጅግ በጣም ተመራጭና ከሚዘወተሩ የባህላዊ ምግብ አሰራር አይነቶች መካከል አንዱን አሳያችኋለሁ። ይህም ምግብ በጋሞኛ አጠራሩ ኦይሳካትሳ ወይም ጉርዶ እየተባለ ይጠራል። በአማርኛ ቅንጬ ማለት ነው። በቅቤ የተለወሰ ቅንጬ። ይህንን ምግብ ለማዘጋጀት ቅንጬ ከገብስ ወይም ከስንዴ የተዘጋጀ ቅንጬ፣ ወተት፣ ቡላ፣ ቅቤ እንዲሁም ደግሞ አብሽ ያስፈልጋል። ይህንኑ ምግብ ለማዘጋጀት ወይዘሮ ሚስጥር ጭባሮና በጋሜ በላይ ተዘጋጅተዋል። ወይዘሮ ሚስጥር ጭባሮ በመጀመሪያ በድስት ውስጥ ወተቱን ጥዳለች። ወተቱ እስኪንተከተክ ድረስ ቡላውንና ቅንጬውን ባንድ ላይ እየደባለቀች ትገኛለች። እንግዲህ ወተቱ እስኪንተከተክ እየጠበቀች ትገኛለች። ተጨማሪ ወተት አስፈልጓት ወተት ጨማሪ ድስት ውስጥ ጨመረች። ከዛ በኋላ ወተቱ ተንተክትኳል። ባንድ ላይ ተደባልቆ የተዘጋጀውን ቅንጬና ቡላ ቀስ በቀስ እየጨመረች እያማሰለች ትገኛለች። እንደ ማገንፋት ማለት ነው። እንግዲህ ድስቱ እንዳይዝ በጋሜ በላይ እያገዘቻት ትገኛለች። የወይዘሮ ሚስጥር ጭባሮ ልጆችም በተራ በተራ እያማሰሉ ይገኛሉ። በጥሩ ሁኔታ እየበሰለ ነው የሚገኘው። እንግዲህ ቅንጬውን ለመገልበጥ ወጪቶች ተዘጋጅተዋል። ያው ቅንጬው በስሏል። ስለዚህ ከድስት ወደ ወጪቶች እየተገለበጠ ይገኛል። በጥንቃቄ እየገለበጡ የሚገኙት። ከዛ በኋላ ደግሞ ቅቤ መጨመር የግድ ነው። በነገራችን ላይ የነጠረ ቅቤ ለማየት የሚያጓጓ ቅቤ አሁን መደባለቅ ያስፈልጋል። ቅቤውን በማንኪያ እያደረጉ እየጨመሩ በማማሰያ ደግሞ ውስጥ ድረስ ቅንጬ ውስጥ እንዲገባ እያደረጉ ይገኛሉ። እጅግ በጣም ያጓጓል ለመብላት። እንግዲህ ጓጉች ያለው ይህንኑ ምግብ። ከዛ በኋላ ደግሞ አብሽ ከላዩ መጨመር አለበት። አብሽ በደንብ አድርገው ጨምረዋል። እንዴት ያምራል መሰላችሁ። ስለዚህ በውጪት የተዘጋጀውን የቅንጬ ምግብ ኦይሳካትሳ ወይም ጉርዶ እየተባለ በጋሞኛ አጠራር የሚጠራውን ምግብ አዘጋጅተዋል። ወይዘሮ ሚስጥር ጭባሮና በጋሜ በላይ ለእንግዶች ይህንኑ ምግብ ይዘው ከማር ቤት ወደ ውጪ ወጥተዋል። እጅግ በጣም ደስተኛ ሆነው የጋሞ ብሔረሰብ ባህላዊ ልብስ በመልበስ ነው እንግዲህ ይህንኑ ምግብ ያዘጋጁት ለእንግዶች። በዓላት ወቅት ላይ ሴቶች እጅግ በጣም አምሮባቸው ደምቆባቸው ነው እንደዚህ አይነት ባህላዊ ምግቦችን የሚያዘጋጁት። አሁን ምንድነው የሚጠበቀው? ከዚህ በኋላ መብላት ነው። እንኳን አደረሳችሁ። ዮ ማስቀላ። እናመሰግናለን ይህንን የመሰለ ጣፋጭ ቅንጬ ኦይሳካትሳ ወይም ጉርዶ ስላዘጋጃችሁልን። ባጭሩ እንግዲህ ኦይሳካትሳ ወይም ጉርዶ ቅንጬ በቅቤ የተለወሰ ቅንጬ ለማዘጋጀት ቅቤ፣ ቡላ፣ ቅንጬ እንዲሁም ደግሞ ወተት፣ አብሽ የሚያስፈልጉ ግብአቶች ናቸው። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እንገናኛለን። እስከዛ ድረስ በያላችሁበት መልካም ጊዜ ይሁንላችሁ። ቻው ቻው። አጣጥሙ በያላችሁበት። ዮ መስቀላ